እንጨርሳ እንዴ ስርዓት ያዥ ከኔ ጋር ምንም ኬክ አልቆርሽም። ምን ይሆን ከጀምሮ ነው ከሱ ጋር መሆን የፈለግሽው? ዳኒ ከየት ነው የመጣው? አንተ ከየት ነው የመጣው? ዳኒ ዋካጀብጭ እንኳን ደስ አላችሁ። መልካም ምኞትን ስርዓት ያዥ ትገይዳ እረፊ። ምንድን እያደረግሻለሽ? በቃ እንድታመን ታሪ እንድቀና ወይ ምናምን አድርጋለሽ። በቃ እንኳን ደስ አለሽ። ፍቅረኛሽ አይደለም ይሄ ፍቅረኛሽ ሊሆን አይችልም። በቃ ይሄ ፍቅረኛሽ ሊሆን አይችልም። ፍቅረኛዬ መሆኗን መቀበል አልፈለግኩም። ስርዓት ያዥ ትገይዳ ስርዓት ያዥ ፍቅረኛዬ ነው። ይበላው ምን አለ ልቤ ላንተ ፍቅር ከወደቀልህ ማኩረቱ ተስኖኝ ሁሌን ድካም ዘና ከረገ ይበለኝ ምን አለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አኩላለኝ ዳውን በራሱ መያሰይ ሆነለ። ሰላም ዲናችሁ የጽጌ ሮያል ቤተሰቦች እንኳን እንደዚህ ቻናል በሰላም መጣችሁ። እንግዲህ ትናንትና ፍቅረኛዬን ይፋ ማድረግ ከጀመርኩ በኋላ በጣም ብዙ ያልጠበቅኳቸው ነገሮች ተፈጥረዋል። አልጠበቅኳቸውም ነበረ እነዛን ነገሮች ከኦዲየንስም ፊድባክ አንጻር ብዙ ነገሮችን ጠብቄ ነበረ፣ መጥፎ ነገሮችም ማለት ነው። ነገር ግን ለሰጣችሁ ምላሽ በጣም በጣም አድርጌ አመሰግናለሁ እና የበለጠ ደስተኛ እንድሆንበት ባለኝ ነገር እንድኮራና እንድደሰት ነው ያደረጋችሁ እውነት ለመናገር እና በጣም ኮርቼባችኋለሁ ቤተሰቦቼ፣ በጣም ነው የማመሰግነው። እና ያው እንግዲህ ትናንትና ዳኒ ሲያይ ይሄንን ብዙ ተረብሾ ነበረ። እውነት ለመናገር እንደሚረብሽ አልጠበቅኩም ነበር። ይረብሻል ብዬ አላሰብኩም ነበር። ምክንያቱም አንዳንዴ ማመን ያለብንን ነገር ማመን ስላለብን ማለት ነው። እና ዛሬ እንግዲህ በአበባ እንደዚህ ሽቁጥቁጥ ብዬ ኬክ አድርጌ ወይን አድርጌ እና ደግሞ በተወሰነ መልኩ ደግሞ ሻማ አደረግኩኝ። ብዙም አልተዘጋጁበትም እውነት ለመናገር ብዘጋጅበት ኖሮ ከዚህ የበለጠ መዘጋጀት እችላለሁ እና ደግሞ ኔክስት ታይም ደግሞ ከዚህ የበለጠ ዝግጅት አድርጌ እንደምንገባበስ ተስፋ አደርጋለሁ። ይሄ ሁሉ ነገር እንግዲህ ያዘጋጀሁት ለበጺ ነው፣ ለፍቅረኛዬ ማለት ነው። ሶ ኬክ ብንቆርስ ይሄንን ደስታችንን በተመለከተ ኬክ ብንቆርስ ወይም ብንጠጣ ብዬ አስቤያለሁ። እና ደግሞ ያው ተንኮል ብላችሁ እንዳታስቡት፣ ጀስት እንዲያውቀው ያህል ደግሞ ዳኒን ቤት ናና እናወራለን ብዬዋለሁ። በጺንም ጠርቼዋለሁ፣ ዳኒንም ጠርቼዋለሁ። ስለዚህ ኬክ ስንቆርስ አይኑ እያየ ኬክ ስንቆርስ ምንም ነገር ካልመሰለው ይሄ ልጅ የምርም ታውሯል ማለት ነው ዳኒ ይመስለኛል። እንግዲህ እኔና በጺ አብረን መሆናችንን ይፋ በማድረጋችን ያው ትናንትና በተፈጠረው ነገር ቀለል ባለ ሁኔታ አልነበረም ይፋ ማድረግ የነበረብን። ትልቅ ፕሮግራም አዘጋጅተን ነበረ ይፋ ማድረግ የነበረብን፣ ግን ደግሞ ያው እንግዲህ አልተፈቀደልን ይሆናል በትልቁ ፕሮግራም ማዘጋጀት። አሁን ግን ያው በመጠኑ ይሁን ነገር አድርገናል ማለት ነው። ስለዚህ ዛሬ እኔና በጺ ሆነን ኬክና ወይናችንን ስንጎነጭ ዳኒ ምን አይነት ፊድባክ እንደሚኖረው ማየት ፈልጋለሁ። እሱ ብቻ ሳይሆን በቃ ዳኒ ከዚህም በኋላ እንዲቆርጥለት ስለምፈልግ ከዚህም በኋላ የኔና የሱ ነገር መዝለቅ ስለሌለበት መሄድም ስለማይችል በማስረጃ አንዳንዴ በጆሮአችሁ የምትሰሙትን ነገር አታምኑ። እንደ እንትን ሆኖ እንደ ምንድን ነው እንደ ተፈጥሮ ሆኖ የማያምን ሰው አለ። ስለዚህ ሞር ደግሞ እስቲ አይቶ ምን ሊል ይችላል የሚለውን ነገር እሱም እንዲቆርጥለት፣ ለምን እኔን እንዳያስብ ከዚህም በኋላ እኔን እንዳያስጨንቀኝ አይቶ ራሱ መወሰን ያለበትን ነገር ይወስናል ማለት ነው። ስለዚህ በጺን እንጠብቀዋለን ትንሽ፣ ወይ ዳኒ ወይ በጺ። በእርግጠኝነት በጺ ነው ቶሎ የሚመጣው፣ ምክንያቱም እኔ ቀድሜ ደወልኩለት ለበጺ ስለሆነ ያው ማስቀደም ያለባችሁ ነገር ማስቀደም ስላለባችሁ ከኔ ብዙ ነገር እንደምትማሩ ተስፋ አድርጋለሁ። ኤኒዌይስ በጺን እንጠብቀዋለን፣ ጠብቁኝ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ
ሲያምር ምንድን ነው ያዘጋጀሽው? እናንተ ወይም መጠጣት እንዳለብን ተሰማኝና ዛሬ ልዩ ቀን ነው። አበባው በጣም ያምራል። እውነት ወደድሽ? እውነት በጣም ያምራል። ለማን ይመጣል? እኔና ብቻ እናንተ ብቻ። ሌላ ሰው ይምጣ እንዴ? እውነት ያው እንግዲህ ይህንን ፕሮግራም ያዘጋጀሁት ለእኔና ለአንተ ነው እና ያው በጣም ብዙ ሰው ደግሞ የኔና አንተን ነገር ተቀብሎታልና በጣም ደስ ብሎኛል። እያየሁ ነበር፣ ኮመንት እያየሁ ነበር። ምን ተሰማህ? በጣም ደስ ያለኝ። ሌላስ ከመደሰት ውጭ ከዛ የዘለለ ነገር? ያው ይፋ ማድረጋችንን ምክንያት ማድረግ ያው ብቻ ደስ የሚል ስሜት ነው የተሰማኝ ምናምን። ህዝቡም ስላወቀ ደስ ብሎሃል? በጣም። ፋሚሊ ምን አደረግ? ደስተኛ ናቸው እውነት ለመናገር። ከዛም በፊት ያው ተነጋግረን ስለነበር ደስተኛ ነበሩ። ይፋ ማድረጋችን ምናምን ምንም መስሎ የፈጠረው ነገር ምንም የፈጠረ ነገር የለም። እውነት በእውነት ነው የምልሽ። ደስ ይላል። በነገራችሁ ላይ ብዙ ንግግር ላይ ጎበዝ አይደለም ማለት ያው ያፍራል ምናምን፣ ግን እኔ እንደምንም ብዬ አስለምደዋለሁ። ያው እኔ ምላሳም ስለሆንኩ እኔ አስለምዳለሁ። እና ትንሽ ቆይታ እንዴት ነበረ? እውነት ስመጣ ደግሞ የተቀበለኝ ነገር በጣም ደስ ያለ እውነት ነበር ያሳለፍኩት። እውነት ኧረ እባክህ መሆን አልነበረበት። ጭራሽ መድከም ጀመርክ። ኧረ ጌታዊ እባክህ ዘሌ ለኔና ላንቺ ሁለታችን ስለሆነ እሱ እንዳለ ሆኖ ያው ለኔና ላንተ ለወደፊት ቤታችንም ቢሆን እንድትደክም አልፈልግም። ጥሩ አባት ጥሩ ባል ለመሆን መድከም አለብኝ። ወይኔ ታድዬ የበለጠ እድለኛ እንደሆንኩ የተሰማኝ በጣም። ቆይ ወይን ልቅዳለሽ? ለፍቅራችን ቆንጆ ይኖራል። ከአንተ ጋር ቸርስ ስለተባባልኩ ነው እንደዚህ ወይን ጣፍጦኝ አያውቅም። እውነት ተመቻለ በጣም። ኬካችንን ቆርሳለን ዛሬ አብረን ጊዜ ነው መሰለኝ። አዎ ኬክ እንቆርሳለን፣ ግን ከዛ በፊት አንድ ነገር አለ። ምን መሰለክ፣ ይሄን ነገር ሰው ሲያየው ቪዲዮ ላይ ምናምን ያው ሪስክ ወስደን ነው የምንፖስተው አይደለም። አንተ ፋሚሊ ጋር እኔ ፋሚሊ ጋር ብዙ ነገር ሊፈጠር ይችላል፣ ጓደኞቼ ጋር ምናምን ሪስክ ወስደን ነው የምናደርገው ይሄንን ነገር። ግን ይሄ ነገር ብዙ ያልተዋጠላቸው ሰዎች አሉ። ለምሳሌ ዳኒ ዛሬ ቤት ቀጥሬዋለሁ እዚህ እንዲመጣ ማለት ነው። ለምን? በቃ ማየት አለበት ሁሉንም ነገር፣ ምን ያህል እንደምንዋደድ፣ ምን ያህል ነገሩ ዘለቄታ እንዳለው። በቃ ይሄንን ፕሮግራም ማየት አለበት። እሱን ለማሳመን ስንል ግን እኛን ጊዜ መሻማት አይሆንበትም። ቶሎ እንዲወጣ እናደርገዋለን። መልካም። ስለዚህ ያው ትንሽ እንጠብቀዋለን፣ ወይናችን ይጠጣል። ግን ቶሎ አናግረነው ቶሎ እንዲወጣ እንፈልገው። ምን ጊዜ እናሳልፍ እንፈልገው። ዛሬ ቻችን ጊዜ ካሳልፍን ቆየን፣ በጣም ረጅም ጊዜ ሆነን። በድጋሚ ችርስ። እያልኩ ፈራ ተባ ቃሌን የያዝኩት ደፍሬ ያንተ አድርገኝ የኔ ይሁን ያላልኩ ልቤን አንድ ነገር እጅግ አሳስሮታል። ካንተ ጎል አይደለም ልቤን ቀን ሰብሮታል። ቢሆንልኝማ ባልነበረ ተባ ቢሆንልኝ ብዬ ቢሰካ የምለው ብዙ ነገር አለ ልኖር የምወደው ትናንት ዛሬ ላይ
ወደኛል መና ማነው ወይዬ ወይ አታብራው አሪፍ ጊዜ ያሳለፈ ነበር። አጥፋው ምን ያነርሽ ወይ አጥፋው ፕሊስ ዳኒ። እንደምታየው አበባ ሻማ ወይ ጥሩ ጊዜ ያሳለፈ መጣ። ምን ያረክሽ ነው ዳንሻ ፕሊስ መብራት ነው አብራው ዳንሻ ምን ያረክሽ ነው የምልሽ ልጠይቅሽ። ኦኬ እንትና ኬክ ምናምን አዘጋጀንና በዚህ ደግሞ ምን አውቀው ይዞ ቢመጣ አያምርም? ከዛም እኔ ደግሞ ሻማ ምናምን አደረኩኝ። ወይኔ ቀለል ያለ ፕሮግራም አደረገ እና ይሄንን ከጨረስኩ በኋላ ነበር እናወራለን የተባባልነው። ቶሎ መጃጃልሽ ነው መጃጃል ደግሞ ድጋሚ ጀመርሽ መጃጃል። ይሄን መጃጃል ምን ነው መጃጃል? እረፍ ጽጌ ነግሬሽ ነበር እኮ እንደታንተና ነገር እንዲፈጠር አልፈልግም። እኔ እና ራሳችን ጊዜ እናሳልፍ ነበር የፈለኩት። በቃ ዳንሻ ውጣና በኋላ ና ለመነጋገር እንኳን ልጅ አይደለም። ይገባኛል። በዚህ ፕሊዝ ዳንሻ በቃ በኋላ ና ፕሮግራማችንን ከጨረስን በኋላ ነው። አሁን አጠፋፊውና አንዴ ማውራት ያለብን አውርተን እንዲገር እኔ ምንም የምናወራው እኮ ነገር የለም። ዳኒ እነግርሃለሁ። እኔ አሁን ስለዚህ ምን ታውቂያለሽ? እኔ ስመጣ ማለት ነው እንደዚህ ጨራይዘሽ የምትጠብቂ ነገር ነው። ገባሽ አይደል? እናንቺ ልናወራ ከሆነ የጠራሽ እናንቺ ብቻ እናወራ። ሰማኛለህ? መቀበል ይፈልጋል መሰለኝም። ማመን የምትፈልግ ከሆነ በጣም በቂ ነገር አለ እዚህ ጋር። ምን ነው ባለው አንተ እንድትቀበል እንድታመን የሚያደርግ ነገር ምንድነው? እኔ እና እሷ አሁን አንድ ላይ እንደሆነን ካንተ ጋር ያላት ነገር እንዳበቃ ሲጀምር አንተ ለሷ አትቆጠራት። እኔ መጥናት አንተ ለሷ መጥናት እኔ እሱ አይመጥነኝ። አንተ ከኔ በምን ተሽለህ? ሰማኝ ውድድሩን ተውና ከኔ ጋር ትወዳደር። እዛ ኩያን ፈልገህ ተወዳደር። ኖ በቃ እንደዛ ነው። በዚህ እንደዛ አይደለም። ኖ እንዴ እንደዛማ አይሆንም። አንዴ ውጣና ብላትኛ ተነጋግረን ማለት ነው። አንተ ውጣ እንጂ ዳኒ። እንዴ ረሳው እንዴ ያለሳ ትንሽ ቆየ ብዬ ነበረ። ኬክ እስክንቆርስ ይሄን ወይ እስክንጨርስ እንኳን መጠበቅ። እሺ አንዴ በቃ እሺ አንዴ እሱ ጋር ሆነና ጨርስ። ኤኒዌይስ ኬካችንን እንቆርስኛ መጣው ቢለሽ ወይን ትፈልጋለህ እንዴ? እንትን ይዤ ልምጣ። ምንድን ይባለው ብርጭቆ ወራታ በሰማኝ አሁን ተወጣና ማለት ነው። እና ሰው እንደሆነ አንተ ተወጣና አስቸገር። ይሄ አርቲፊሻል በቃ አታስመስል፣ እያስመሰልክ ነው። ታንሻ በሰው ፕሮግራም በጣም እየጠበቅክ ነው። ቆይ አንዴ እኔ የምልህ ወይን ትጠጣለህ እንዴ? ብርጭቆ ላምጣ። ምንም ነገር አልፈልግም። አንድ ያስውጭና ልታወሪ ነው የጠራሽ። ተነጋግረን እኔ ልጅ እዚህ ጋር የምትሰሪው የጅል ጨዋታ ማለት ነው። ኖ የጅል ጨዋታ አይደለም፣ ፍቅረኛዬ ነው። በቃ ፍቅረኛሽ አይደለም ጽጌዳ፣ ፍቅረኛሽ አይደለም። ይሄ ፍቅረኛሽ ሊሆን አይችልም። በስርዓቱ አፉ ፈቶ ማውራት የማይችል ፍቅረኛ አትበል። ሁለቱ መቀበል እኮ ስላልቻለ ነው። በእናትህ ረስ እንዴ ሲያስጠላ ሲያወራ አው አብረን ስላለን ይሄ ሁሉ ነገር ስለተፈጠረ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ታዲያ ኬክ ለምን አልቆርስ? መነሳት አይጠበቅብንም። ዳኒ ዋካ ጨብጨብ። እንኳን ደስ አላችሁ። መልካም ምኞትን ተመልካቾች። ትገዳ እረፊ። ምንድን እያረሻለሽ? አይመለከትም። አንተ ምንድን እያረሻለሽ? ምንድን ነው የምታረጊው? ኬክ እየቆረስ ነው። አይ ኖ በእርግጥ ግን በቃ አንተ እኔን የትም አታውቀኝም። ስለኔ ማውራታችን በቃ ተረጋግተህ ተቀመጥ። ለቀቂ እንኳን ያደረጋገም እረፊ። ምንድን ነው እያደረጋችሁ ያላችሁ? ደስታችን እያደፈረሰው እኮ ነው ያለው። እና በደስታ አርብታው ይኸውልህ፣ በዚህ ቆይ አይደለም ሌላ ነገር እንዳይፈጠር ይኸውልህ፣ አዳምጥ ዳኒ። እሺ ቁጭ በል እንነጋገር። በቃ ቁጭ በል እኮ አንድ አስኪ እኮ እንነጋገር እኮ እኔና አንቺ እናውራ። በማለት ማን ነው የሚለው? የማቤት ማን አንተ የዚህ ቤት ባለቤት ያደረገ? ይኸውልህ ዳኒ፣ እሺ በዚህ ቆይ አንድ ተረጋጉ እባክህ። ተጠቂኝ አትያዥ ጭራሽ። አዎ ተያዥ። እሺ ቁጭ በል መነጋገር ያለብን ነገር እንነጋገር። ቁጭ በል እባካችሁ። እኔ እኮ ምን ማድረግ ነው ያለብኝ? ባይሆን የጀመርነውን ኬክ እንጨርስና ረፊ ያልኩሽ ነው ጽጌዳ፣ እንጨርሳ እንዴ። ምንም ኬክ አትቆርሽም። ስርዓት ያዥ። ከኔ ጋር ምንም ኬክ አትቆርሽም። ምን ይሆን ከነ ከመጀመሪያው ከሱ ጋር መሆን የፈለግሽው?
ዳኒ ከየት ነው የመጣው? አንተ ከየት ነው የመጣው? ምንም የምታከብሩ ነገር የለም ዳኒ። ደስታ እያደረስከው ነው። ምንም ደስታ የለሽም። ከእሱ ጋር ደስታሽ የለም። እሱ ጋር ደስታሽ ያለው። ከዚህ በላይ አልታገስም። እስካሁንም ቢሆን ላንቺ ብዬ ነው። ባትታገሲ የምታመጣ ነው። ባትታገሲ የምታመጣ ነው። ቆይ ተረጋጋ። ምን ያደረገ ነው? እጇ አትንካት። ተረጋግተህ ተቀበል። በጣም ትዕግስተኛ ለመሆን እየሞከርኩ ነው። እሺ ቆይ እረፍ። ትዕግስተኛ ባትሆን ምን ታመጣ? እረፍ በቃ ነን። ቁጭ ማመጣውን አሳያለሁ። ልጅ ወተን እናውራ። አይደለም ፕሊዝ በቃ ምን ነገር ቢፈጣ አልፈልግም። ናውጣ በዚህ ናውጣ። እሷ በሌለችበት እናንተ አንተ ወተን እናውራለን። እንደውላሽ ችግር በዚህ ተው እያለሁ አይደል? እንዲያሰማኝም ቁጭ በል በቃ። እሺ ቁጭ በል አንዴ እንኳን ስማኝ። እኔ ላይ እንደዚህ ማድረጋችን እኔ አስቀምጠሽ ከሌላ ወንድ ጋር ኬክ አትቆርሽም። እኔ አስቀምጠሽ ከሌላ ወንድ ጋር ወይን አትጠጪም። ስርዓት ያዥ ጽጌረዳ። እየታገስኩሽ ነው። ከዚህ በላይ ትዕግስቴን አትፈታተኝ። ጊዜ ስጠንቅሽ ጋር ማንም ተወሪ ምን እንደምትወሪ ይሄድ በቃ ውጣ ውጣ። ምንሽም አይደለም አታስመስል። ምንሽም አይደለም። እንደ ትልቅ ሰው እንኳን እንደ እድሜ ቁጭ ብሎ መነጋገር የማይችል ሰው ጋር ነው ቁጭ ብለን እንነጋገር እያልሽኝ ያለሽው። ለዚህ ነበር የጠራሽ? ስማኝ የትም አታውቀኝም። እኔ ዳኒ ታው እረፍ ታው። እሺ እቺ አጉል እብሪትና ትዕቢትን አስተነፍስልሃለሁ። ሌላ ዝም አስቢው ፕሊዝ። በጽዮ ቆይ ዝም በል እሺ። እኔ ጨርሻለሁ ነገሩን በቃ። ፕሮግራሜን አበላሻው፣ ቤቱን አበላሻው ምናምን ችግር የለውም። ሁልጊዜ እንደዚህ አይነት ነገር መፍጠር ትወዳለህ። የምፈልገውን ነገር በሙሉ አክሰፕት ማድረግ አትፈልግም። ስለዚህ በጉልበት የበጣሁኝ እንዴ ምን ላድርግሽ? ከዚህ በላይ የትኛው ዘመን ነው አንተ ያለው? የትኛው ዘመን ላይ ያለው ንገረኝ እስቲ። እንደ አባቶቻችን ሴት ልጅን በጉልበትና በግድ የራስ ለማድረግ መሞከር ቢያንስ ማውራት እንኳን የማይችል ሰው ነው። ገባሽ? እኔ ካንተ ጋር ንግግር እንኳን አልችልም። ማውራት እንኳን አትችልም። መናገር ፈልጌ አይደል? መናገር እንኳን የማይችል ሰው አፍን ዝጋ። አያገባም። እሺ ቆይ አጋጣሚ እንኳን መንገድ ላይ ማየት ማልፈልግ አይደል? ከዚህ በላይ ጽጌረዳ አትሂጂ። ከዚህ በላይ የትም አትሂጂ። ስርዓት ያዥ ጽጌረዳ። ይበቃሻል። በቃ ከዚህ በላይ አትፈታተኝ። ምንድነው የምትለኝ? አትፈታተኝ። አስውጪው። በቃ ይበቃል። እስካሁን እዚህ መሆን በቂ ነው። በቃ ውጣ። ትሰማኛለህ? በቃ እሱ እንድታመንታ እኔ እንድቀና ወይ ምናምን አድርጋለች። በቃ እንኳን ደስ አለሽ። ፍቅረኛሽ አይደለም። ይሄ ፍቅረኛሽ ሊሆን አይችልም። በቃ ይሄ ፍቅረኛሽ ሊሆን አይችልም። ፍቅረኛ መሆኗን መቀበል ያልፈለግከው ለምን? ስርዓት ያዥ ጽጌረዳ። ስርዓት ያዥ። ፍቅረኛዬ ነው። እንዳትነካት። ምናችሁም ፍቅረኛ ይመስል ፍቅረኛ መሆናችን ለምን መቀበል ያልፈለግከው? እየነስቲ አንዴ ላናማ እንደ ልጅ እንደዚህ በብልጭ ነገር ዘላለም ያታልሻል። የመጣው ሄዶ እንደዚህ እንዲያምልጭልጭ ያታልልሻል። አንተ የትኛው ቁም ነገር ሰርታ ነው? አንተ እኔን አታውቀኝም። ገባህ? ማወቅም አልፈልግም። አንተ እኔን አታውቀኝም። ማወቅም አልፈልግም። በሷ ምክንያት ነው ያወቅኩ። አንድ መጥፎ አጋጣሚ ነው እናንተን ያስተዋወቀን። የሚገርመው አንተ እኔን ብቻ ሰው ደግሜ አጋጣሚ እንኳን መንገድ ላይ ማለት አታስመስል። የትም አታውቃት። ገባህ አይደለ? እኔ ከስር መሰረቱ አውቃታለሁ። አንተ ግን የትም አታውቃትም። ዳኒ በቃ ምን ትውልድ ምን ትጥላማ የምታክሰው አይደለም አንተ። ገባህ? እንደ አዋቂ እሷን አውቃታለሁ ምናምን አበረኝ። የትም አታውቃትም። ባለን ትንሽ ጊዜም ቢሆን በጣም በበቂ ሁኔታ አውቃታለሁ። በምንም አታውቃትም። እናም ደግሞ ከማንም በላይ ወዳታለሁ። ማን? እሷን አትወዳትም። አታስመስል። አትወዳትም። ምንም አትወዳትም። እናንተ ነው የምትወዳት። ደቂቃ ጽጌረዳ ደቂቃ አሁን ትወዳታለህ። የት ታውቃታለህ? አሁን ትወዳታለህ። አይወጣልህም። ተቀበለው። ለእንዳንተ አይነቱ ድንጋይ ማለት ነው። ድንጋይ አላነሳም። እሺ አይነን ማጥፋለህ። እኔ ከማንም ጊዜ ህፃን ጋር ከዚህ በላይ አታስመስል ጽጌረዳ። እኔ ከማንም ሰው ጋር አታጣይ። ስርዓት ያዥ፣ ስርዓት ያዥ። በቃ ከዚህ በኋላ ደግመሽ ከሱ ጋር ባይሽ ማለት ነው የማደርገው ነገር ታያለሽ። ስርዓት ያዥ። ዛሬ አትርፋለች። ለሚቀራው ዳኒ ማጥፋለች። ቻው ወጣ። ከነዚህ ሰው ጋር እንዴት ነበር የነበርሽው? እንዴት ተሰለፋችሁት? ከዚህ በፊትም እንደዚህ ነበር? ጽጌ እኔ እንኳን ትንሽ ክብር የለሽም? ቆይ ምን አደረኩ ደግሞ? እኔ እንኳን አንቺን ብዬ ነው የመጣሁት እዚህ። ስመጣ እንደዚህ ነገር ይፈጠራል ብዬ አይደለም ማሰብ የመጣሁት። እንዴ አንቺን ብዬ አክብሬ ዝም ብል ከማንም ጋር ታናንቅኛለሽ እንዴ? ማናናቅ እኮ አይደለም። ማናናቅ ነው እንጂ ለራሱ ክብር የሌለው ወንድ እኮ ነው እዚህ። እንዴ ቆይ ምንድነው ማለት እኔ ጥፋተኛ? አዎ ጥፋተኛ ነሽ። ለምን በዚህ ወደስታችን ከመጣት አልነበረብሽም? እንደዚህ አዘጋጅተሽ ከነበረ የጠበቅሽ ለምንድነው ከማንም ጋር እዚህ እንድናወራ እንጨቃጨቅ የምትፈቅጂው? እኔና አንቺ የራሳችን ትሉና የተሻለ ጊዜ ማሳለፍ ይቻላል። ይኸውልህ በፂ ይኸውልህ እኔ ሌላ ነገር ለመፍጠር እየሞከርኩኝ አይደለም፣ ወይም ደግሞ አንተን ለማናደድ ሌላ ነገር ውስጥ ለመክተት እየፈለግኩኝ አይደለም። በቃ ተፈጠረ እንግዲህ ምን ማድረግ ይቻላል? ከዚህም በኋላ እንደዚህ አይነት ነገሮች እንዳይፈጠሩ በተቻለኝ አቅም ሞክራለሁ።
ስልክ ያው ሌላ ነገር እንድታስብ አልፈልግም ማለት አሁን የተናገ እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ልቤ ይወድሻል ተስፋ ቀን ወልዶልኝ